ባፈነገጠ መንገድ በተለያዩ መንገዶች በግል ሴክተር ሊሆን ይችላል፣ በማህበራት ሊሆን ይችላል፣ በግለሰቦች ሊሆን ይችላል፣ በቲክቶክ በዩቲዩብ በምን የሚሄደው አካሄድ ተቀባይነት የለውም ብቻ ሳይሆን ተጠያቂነትን የሚያስከትል ከዛም የሰዎችን ረሃብ መንገርን ፖለቲካዊ አጀንዳ ነው ብሎታል። ለዚህ ተጠያቂ ያደረገው ደግሞ ባለስልጣኑ ትህነግ ያሉትን ህወሓትን ነው። የኢትዮጵያ አደጋ ስጋት አመራር ኮሚሽን ሽፈራው ተክለማርያም ህወሓት ህዝብን በረሃብ በመቅጣት ለፖለቲካ መሳሪያነት የመጠቀም ተግባሩን በህዝብ ላይ እያሳየ ነው ሲሉ ነው የወነጀሉት። ህወሓት ይህንን ያደረገበት ምክንያትም በትግራይ ክልል በመጠለያ ጣቢያዎች ለሚገኙ ወገኖች የሚቀርብን ሰብአዊ ድጋፍ በመንጠቅ ድራማዊ ፕሮፓጋንዳ ማስተጋባት ስለፈለገ ነው እያሉም ቀጥሏል። ከዛ ውጭ ግን እኛ እርዳታ በአግባቡ እያደረስን ነው ሲሉም ዓለም ያየውን የእርዳታ ጦት ክደዋል። ከዓመትም ሌሎችም ጊዜያት ድረስ ምንም ነገር ባልተቆራረጠና ባላነሰ መንገድ እየተዳረሰ ነው ያለ። ትህነግ የሚታወቅበት ቋሚ ባህሪ ተብሎ የሚወሰደው ሌላኛውን ስኬት ወር ሌላኛውን ዓላማ ለማሳካት በሚፈልግበት ጊዜ የዓለም ማህበረሰብን ትኩረት ይስባል። ምናልባትም ትግራይ ውስጥ ያሉ ዜጎቻችንም ጭምር ጆሮ ይስባል የሚሉ አጀንዳዎችን ማስተጋባት የተለመደ። ህወሓት በትግራይ በተከሰተው ረሃብ በራሱ የሚጠየቅባቸው በርካታ ምክንያቶች እንዳሉ የማይካድ ሀቅ ነው። ነገር ግን ብልጽግና ረሃብን በዚህ ደረጃ ክዶ ሌላ ተጠያቂ አካልን ሲፈልግ ማየት ግን ነገሩ የረሃብና ሞት ሆነ እንጂም ጉዳዩ ፈገግ ባስባለ ነበርም። ከጅምሩ እነዚህ ወደ 1 ሚሊዮን አካባቢ የሚሆኑ ከጦርነቱ የተረፉ ሰዎች ለምን ተራቡ፣ ለምንስ ካምፕ ውስጥ መግባታቸው ግድ ሆነባቸው የሚለውን ጥያቄ መመለስ የማይሹት ብልጽግናዎች ለረሃቡ ሌላ ተጠያቂ ፍለጋን ሲፈልጉ ሰነባብቷል። ከጥቂት ዓመታት በፊት ዓለም አቀፍ የመገናኛ ብዙሃን ያሰራጩት አንድ መረጃ እንዲህ ይላል። ከምስራቅ ወለጋ ተፈናቅለው በአማራ ክልል አዊ ብሔረሰብ አስተዳደር ቻግኒ የነበሩ ተፈናቃዮች ውስጥ 50ዎቹ በረሃብ ከዚህ ዓለም በሞት ተለዩ ሲልም ይህ ዘገባ ይገልጻል። መረጃው ከሟች ቤተሰቦች የተሰባሰበ ነው። ይህ እንደ ሽፈራው ተክለማርያም ላሉ የሰዎች ሞት ሳይሆን የረሃቡ ዜና በዓለም አቀፉ ማህበረሰብ የሚሆን በሀገሩ ህዝብ ዘንድ መሰማቱ ለሚያስጨንቃቸው የብልጽግናው መንደር ሰዎች የቻግኒው ረሃብም የትህነግ ሴራ ነው። ደብረ ብርሃን ለዓመታት ረሃብ ጠንቶባቸው እርዳታ የሚጠባበቁትም ጃራ በአካባቢው ማህበረሰብ ትብብር ነፍሳቸውን እስካሁን ያቆዩትም በሶማሊያ ክልል ቆሎጂ የመጠለያ ካምፕም በኦሮሚያ ክልል የተለያዩ ስፍራዎች ላይም ከበው ባጠቁት ወለጋ ጭምር ረሃብ ለጨረሳቸው ሰዎችም የትህነግ ሴራ እያሉ ሌላን አካል ተጠያቂ ያደረጉ ናቸው ብልጽግናዎቹ። ዛሬ በአገዛዙ ልሳናት ወጥተው እርዳታ ማልከን ነበር የትግራይ ሰዎች